ሰላም እንዴት ናችሁ? እናም ዛሬ የመጣሁበት ምክንያት እንዴት ከጀማሪ ኤዲተር ወደ ፕሮ ኤዲተር በአጭር ጊዜ ውስጥ እንዴት እንደምትቀየሩ የተለያዩ ኮርሶችና ቲፖችን እሰጣችኋለሁ። እናም አብራችን ቆዩ። እሺ፣ ዛሬ ደግሞ ሁሌ የምነግራችሁ ከጀማሪ ኤዲቶች ስህተት መካከል አንዱ ስሙዝ የሆነ ኤዲት ለመስራት ፒሲ ያስፈልጋል ብለው ያስባሉ። ግን ተሳስተዋል። እኛ እንዴት በስልካችን አድርገን በጣም ጽድት ያሉ ስሙዝ ኤዲቶችን እንዴት እንደምንሰራ አሳያችኋለሁ። ቀጥታ ወደ ኢንላይት ሞሽን አፕሊኬሽናችን እንገባለን። ወደ ኢንላይት ሞሽን አፕሊኬሽናችን ከገባን በኋላ እና ፕሮጀክታችንን አድ እናደርጋለን። እሱንም እንዴት አድ እንደምናደርግ አሳያችኋለሁ። እስከሚከፍት ነው አንዴ። እና ዩቲዩብ ላይ ለቀኩትን የመጀመሪያውን ቪዲዮ ገብታችሁ እዩት፣ እንድታዩት እመክራችኋለሁ። ከዛ ትንሽ ኤድ ያስቸግረናል ማስታወቂያዎች። ከዛ ይኸው እቺን እንነካለን። እቺ ጋር የቀስት የመደመር ምልክት ነው። እሷ ፕሮጀክት አድ ለማድረግ ነው። እሷ እንነካለን። ከዛውን እዚህ ጋር ነው ዋነኛው እና ወሳኙ ነገር እና ፍሬም ሬት 30 ኤፍፒኤስ ነው፣ ከዛ በላይ የለም። እና የእንትኑ ባክግራውንዱን ደግሞ እዚህ ጋር መምረጥ ትችላላችሁ። ይኸው ሰማያዊ አለ፣ አረንጓዴ አለ፣ ግራጫ አለ፣ ነጭ አለ፣ ጥቁር አለ እና እንትን ትራንስፓረንት የሚባል ከለር አለ። እሱን እኔ አሁን ይሄንን የፈለኩት ለዩቲዩብ ስለሆነ 16:9 እናደርገውና ካስተካከልን በኋላ ከፈለጋችሁ እዚህ ጋር ደግሞ የፕሮጀክቱን ስም መጻፍ ትችላላችሁ። እኔ ላሳያችሁ ዝም ብዬ ዳጊ ልበለው። ከዛ እዚህ ጋር ክሬት ፕሮጀክት የሚለውን እነካለን። እና ኢንላይት ሞሽን ደስ የሚለው ኦፍላይን ስለሚሰራ እና ጥሩ ሞሽን ለመስራት የሚጠቅም አፕሊኬሽን ነው። እና ኢንላይት ሞሽን የመጀመሪያችሁ ከሆነ ይህንን ቻናል በደንብ ተከታተሉ። ሙሉ ኮርሶችን እሰጣችኋለሁ። ከዛ ፕሮጀክታችን እንደዚህ ክሬት አድርገናል። ከዛ አሁን አሳያችሁ እዚህ ጋር አድ ቴክስት የሚለውን ነካና ዝም ብለን እንደዚህ ኤክስትራክት ብለን እንጽፋለን። ከዛ ትንሽ ሰፋ እናደርገዋለን። ከዛ ፎንት እንመርጥለታለን። የፈለኩት ይሄንን ፎንት ነው። ከዛ ከለር እንቀይራለን። ከዛ እንዲህ ካረግን በኋላ እዚች ጋር ሙቭ ኤንድ ትራንስፎርም ይላል፣ እሱን እንነካለን። እና ይሄ አሁን እቺ ቦታ እንደዚህ ለማንቀሳቀስ ነው የሚለን። ስለዛኛ እቺ ነካና ትንሽ ዙም እናረጋታለን። ከዛ ትንሽ ወደ መሃል ጠጋ እናረጋታለን። ከዛ እቺ ደግሞ እንትን ለማድረግ ነው። እንደዚህ ካረግን በኋላ
ትንሽ ዙም እናደርገዋለን። ከዛችን እስከሚመጣልን ድረስ እናስተካክለዋለን። ከዛ እዚህ ጋር እንመጣና ኪ ፍሬም እናስራለን። ከዛ ወደዚህ እንመለስና እንደዚህ እናደርገዋለን። ከዛ ግራፍ እንሰራለታለን። አሁን ላሳያችሁ። እንደዚህ አይነት የምርጥ ሞሽን ሰርተናል ለጽሁፎች። 45 ዲግሪ እናደርገው። አሁን ትንሽ ስለተንጋደደብን እንመልሳታለን። ከዛ ትንሽ ሰፋ እናደርገውና ከዛ ወደ ላይ ሳብ እናደርገዋለን። ኪ ፍሬም እናስረና ወደ ላይ ጠጋ እንዲልልን ማለት ነው። ከዛ ግራፍ ያስፈልገዋል እዚህ። ከዛ እኔ እቺን ግራፍ ነው አብዛኛውን ጊዜ የምጠቀመው። እንደዚህ እንትን ሰራን ማለት ነው። እንደዚህ እያደረጋችሁ የተለያዩ ቴክስቶችን እንትን አድ እያደረጋችሁ እንደዚህ አይነት ሞሽኖችን መስራት ትችላላችሁ። ይመቻችሁ።